ቤተሰብ እንዴት ናችሁ? አናጺው ነኝ ከች ብያለሁ። ዛሬ የመጣሁት በአሜሪካ ላይ ከተቀቀለ እንጨት ፓዲዮ ወይም ደግሞ በረንዳ እንዴት እንደሚሰራ ላሳያችሁ ነው የመጣሁት። ፓዲዮ እንደምታውቁት ብዙ እንግዳ ሲኖራችሁ ወይዘሩ በጣም አሪፍ የሆነ ቀን እንደዚህ ውጭ ወጥታችሁ ቁጭ ብላችሁ አሪፍ አየር ለመውሰድ የሚያመች ቦታ ነው እና ይህንን ፓዲዮ ወይም በረንዳ መስራት ፈልጋችሁ የፈራችሁ ሰዎች ዋጋውን አልችለውም ወይም ደግሞ ቦታ አለኝ ወይ ብላችሁ ባስባችሁ ሳትሰሩ የቀራችሁ ሰዎች ካላችሁ ይሄን ስታዩ ሀሳባችሁን ትቀይራላችሁ ብዬ ነው የማስበው እኔ። ምክንያቱም በዚህ ቪዲዮ ከመሰረት ቁፋሮ እስከ ደረጃ መቅጠም ድረስ ያለውን አሳያችኋለሁ። ሲጨምር ደግሞ ምን ያህል ማቴሪያል ይበላል፣ ምን ያህል ጊዜ ይበላል እና ምን ያህል ገንዘብ ይበላል የሚለውንም አብረን እናያለን ማለት ነው። እዚህ ጋር ምንድነው ደረጃ ሲሰራ 5 ስቴፖችን ልነግራችሁ ፈልጋለሁ። አንደኛው መሰረት ቁፋሮ ነው። መሰረት ቁፍሮና ፉተር የሚባለውን በኮንክሪት ሞልታችሁ ታዘጋጃላችሁ። በሚቀጥለው ደግሞ ቢም፣ ይሄ ፖስት ሰፖርት የሚባለው በረንዳውን የሚደግፈውን እሱን ከፉተሩ ጋር ታያይዛላችሁ። ቀጥሎ ደግሞ ቤቱን ለጀር የሚባለውን ከቤቱ ጋር የሚገናኝ ቦርድ አለ፣ እሱን ታገናኛላችሁ፣ አጥረና ማለት ነው። ቀጥሎ ራፍት እንትኖች ጆይስት ራፍተርስ የሚባሉ ጆይስቶቹን ከቤቱ ላይ ወደ በረንዳው የሚመጡ የሚዘረጉ አሉ፣ እነሱን ትዘረጋላችሁ። በአራተኛ ደግሞ ምንድነው የምታደርጉት? ፍሎሩን ከላይ ከሰራችሁ በኋላ መደገፊያ፣ ሴፍቲ በጣም ወሳኝ ነው፣ መደገፊያ ይሰራል። መጨረሻ ላይ የምትሰሩት ምንድነው? ደረጃ ማለት ነው። ደረጃው ይሰራል። እነኚህ ሁሉ ሲሰሩ አብረን ለምን አናይም? እንጀምራለን ማለት ነው። እስቲ አብረን እንጀምር። እስኪ ከላይ ልውጣና አንዴ ላሳያችሁ። እዚህ ጋር ይላል እና ያለቀው በረንዳችን ላይ ለምን አንዴ እስክታ እንምታ፣ ኳስ እንጫወት፣ እንዝለል፣ እንፈንጨ ግድ ይላል እኮ እዛ ጋር ግድ ይላል አይደል? እና ስራና ፈን ደግሞ አብሮ ሄዱ ነው የሚለው ፈን ማለት ማለት ያስፈልጋል። ስለዚህ እንደዚህ ኳሷን በረንዳ ላይ ሰፊ እንደዚህ ካደረግን በኋላ ወደ ስራ እንገባለን ማለት ነው። እሱ ምንድነው መጀመሪያ የፋውንዴሽኑ መሰረቱ የሚያርፍበትን ቦታ ከቤታችሁ ለክታችሁ ከግድግዳው ወደ ውጭ ለክታችሁ ምልክት ካደረጋችሁ በኋላ ስትፈልጉ በማሽን ተከራይታችሁ ካልሆነ ደግሞ በእጃችሁ፣ አሁን እዚህ ጋር በእጄ ነው የሰራሁት፣ ራሴን ቆፍሬ የሰራሁት። በእጃችሁ ቆፍራችሁ ፋውንዴሽኑ ወይም ፉተር የሚባለው የሚያርፍበትን ቦታ ታዘጋጃላችሁ። እሱን ቆፍራችሁ 42 ኢንች ወደ መሬት፣ እኔ ያለሁበት አካባቢ ላይ ብርዳማ ስለሆነ 42 ኢንች ወደ መሬት ቆፍረን ካዘጋጀን በኋላ ምንድነው የምናደርገው? ከስር ጠጠር ነገር ትንሽ ጣል እናደርግበታለን። ሲሚንቶ ልንሞላው ስለሆነ ጠጠር ይደረጋል። ጠጠሩን ከደብድበን ካስተካከልን በኋላ ምንድነው የምናደርገው? ይሄ ኬሲንግ የሚባለው ከወረቀት እንትን ከካርቶን የተሰራ እንትን አለ፣ የሲሚንቶ ሙያ። እሱን ውስጡ ድሮፕ እናደርግና ውስጡን ሙሉውን ምን እናደርጋለን? በሲሚንቶ እንሞላዋለን ማለት ነው። እዚህ ጋር እንደምታዩት ውሃ ልኩን ጠብቄ ምን ብዬ ኬሲንጉን ካስገባው በኋላ ምን እያደረግኩ ነው? በሲሚንቶ ልሞላው እያዘጋጀሁት ነው ማለት ነው። እዚህ ጋር ሲሚንቶ በእጄ አቦካለሁኝ። ካቦካውኝ በኋላ አሪፍ አድርጌ አድርጌ ነው ማቦካው። አብኩቼ ያቀደም ያያችሁት ከካርቶን የተሰራው ኬሲንግ ዋላ ላይ ፉተሩን የሚያቅመው ማለት ነው። እሱ ላይ ውሃ ልኩን ጠብቄ ዙሪያን አፈር ከሞላው በኋላ እሞላዋለሁ። ከሞላውት በኋላ ምንድነው የሚደረገው? ይሄ ብረት አለ፣ ብረቱን ውስጡ ቀረቀረ። ኦልሬዲ እኔ ኤግዛክትሊ የት ጋር የፉተሩ ተሸካሚ መሰሶ ጋር እንደሚያርፍ ስለማቅ ብረቱን መጨመር ይችላል። ኦልሬዲ ተዘጋጅቻለሁ። ስለዚህ ብረቱን እንጨምራለን። ብረቱ ውስጥ ከገባ በኋላ ሲደርቅ ነው። ከደረቀ በኋላ 3 ቀን 4 ቀን በኋላ ምን እናደርጋለን? በረንዳ ወደ ላይ መስራት እንጀምራለን። ፖስቱ ምሰሶ እዚህ ላይ መጥቶ ይታሰራል። በሂደት የምታዩት ነገር ነው። እዚህ ጋር አሁን የወላችሁ ሲሚንቶ ደርቋል። ሌዘር ወይ በጨረር የሚሰራ ሌዘር ውሃ ልክ ቢኖራችሁ ጥሩ ነው፣ ለብዙ ነገር ይጠቅማችሁ፣ ግን ግዴታ አይደለም። አሁን እዚህ ጋር የምታዩኝ ከፒክአፕ ትራኬ ላይ 6x6 አሁን እዚህ ጋር ህግ ነው፣ ኮድ ነው። ድሮ 4x4 ይቻል ነበረ ባትንዴስ። አሁን አሜሪካ ላይ 6x6 ነው የበረንዳ ተሸካሚ ምሰሶ 6x6 መሆን አለበት። ውፍረቱ ነው 6x6፣ ቁመቱ እንደምትፈልጉት ወደ ላይ ይሄ አሁን 6x6 በ8 ነው የገዛሁት ምሰሶ፣ ግን ቁመቱ ረጅም ሊሆን ይችላል፣ አጠር ያለም እንደ ሁኔታው፣ ግን 6x6 ነው የምትገዙት። እሱ ከገዛችሁ በኋላ ያው ታመጡና አዘጋጅታችሁ ትተክላላችሁ ማለት ነው። ኦኬ አሁን እዚህ ጋር ምንድነው ከቤቱ ጋር በረንዳውን አታች ከማድረጋችን በፊት ቀጥታ የቤቱ የተሰራበት እንጨቱ ላይ ስለሚገናኝ
ውሃ እንዳይገባ የሚከለክል የሆነ እንደ አሉሚኒየም ማጠበቂያ ነገር ነው። ከዋናው ቤቱ ጋር ይጣበቃል። ከዛ ሌጀር ቦርድ ይባላል። ይሄ አጣናው ሌጀር ቦርድ የሚባለው ቦርድ ከቤቱ ጋር እናያይዛለን እና እሱ ምንድነው የሚያደርገው? ከቤቱ ወጥተው ወደ በረንዳውን የሚሸከሙት ጆይስት የሚባሉትን እነሱን የምናስርበት ነው የሚለው ሌጀር ቦርዱ ማለት ነው። ከአጣናው ጀርባ ያንን ካጣበቅን በኋላ አጣናውን ከቤቱ ጋር እናስረዋለን። ኖርማሊ ምንድነው የሚደረገው? እንደዚህ ውሃ ልክ ጠብቃችሁ ካሰራችሁ በኋላ በትናንሽ ብሎኖች ካሰራችሁ በኋላ የህግ የሚጠብቁ ብሎኖች አሉ። ሪኳየርመንት የሆኑ ብሎኖች አሉ። 4 ኢንች እንደ ከዚህ ከምታስሩት ቦርዱ ወይም ደግሞ አጣናው ጀርባ ያሉ ቦርዶች ሌሎች አሉ። የእነሱ ውፍረት ይወስነዋል። ግን በብዛት ብዙ ጊዜ ምንድነው 4 ኢንች በቂ ነው። 4 ኢንች ለዚህ ተብሎ የሚሰሩ ብሎኖች አሉ። እነሱን ትገዙና በየ16 ኢንች ርቀት ላይ አንዴ ታች ዝግዛግ እየሰራችሁ ታስሩታላችሁ ከቤቱ ጋር ማለት ይታሰራል። ከዛ በኋላ በመቀጠል ምን ታደርጋላችሁ? እዚህ አሁን የምታዩት እዚህ ጋር ብሎን አለ። ይሄን ብሎን ነው ያወራችሁ የነበረውና ይሄን ማለት ነው። ከዛ በኋላ ምንድነው የምታደርጉት? በረንዳውን የሚሸከመውን ምሰሶ ማቁም ትጀምራለህ። እየወሰድኩኝ እንደምታዩት እዛ ጋር ጥቁሩ ብረት ላይ አስገባዋለሁኝ። ማለት ከገባው በኋላ በብሎን የሚታሰር ነው። ግን መጀመሪያ ቁመቱን ወደ ላይ ከፍታዬን ከቤቱ የሚመጣው አላሉ የሱ ከፍታ ድረስ ለማወቅ በሌላ እንጨት ወደ ጎን እንትንና ውሃ ልክ አገኛለሁ። ውሃ ልኩን ሳላገኝ ዝም ብዬ ጫፍ ድረስ ቢሆን በረንዳው ሊጣመም ይችላል። ስለዚህ ከለካውና ምልክት ካደረኩ በኋላ ቆርጠዋለሁ ማለት ነው። ምሰሶ ብዙ ጊዜ በነገራችን ላይ ስራ እየሰራሁኝ እኔ ሙዚቃ አዳምጣለሁኝና የሙዚቃ ፕሌሊስቶችን መስማት የምትፈልጉ ካላችሁ በስሱ ከስሩ እየተጫወተ ነው። አልፎ እዚህ ጋር የምታዩት ምልክት እያደረግኩኝ ነው። ልቆርጠው ስለሆነ የምሰሶ ቁመት አውቄዋለሁ። ውሃ ልክ ከግድግዳው ከቤቱ ዋናው ግድግዳ ወደዚህ አምጥቼ ውሃ ልክ ቦታውን ስላገኘው እዛ ቦታ ላይ ቆርጠውና የሆኑ ትላልቅ 2x10 የሚባሉ ቦርዶች የተቀቀሉ ቦርዶች አሉ። ወደ ጎን የሚሄዱ ከላይ የሚደረደሩትን የሚሸከሙ ማለት ነው። እነሱ እዚህ ስናች አድርጌ የቆረጥኩት ቦታ ላይ ይገባሉ ወደ ጎን ተሸካሚ ወደ ላይ የሚሸከሙ ናቸው። ምክንያቱም ምሰሶ እዚህ አልፎ ስለሆነ ምሰሶችን የሚያገናኝ ደግሞ ከስር እነኛም ቦርዶችን የሚሸከም ስለሚያስፈልግ ምሰሶዎችን እንደዚህ ናች እያደረጋችሁ ትላልቆቹ 2x10 ቦርዶች የሚገቡበት ጣውላ የሚገባበት ቦታ ታዘጋጃላችሁ። አሁን እንደምታዩት የምሰሶችን ኦልሬዲ ፕሪከት ስላደረጓችሁ አሁን አላሳያችሁም፣ ግን አሁን ሲቆርጡ አይታችኋል። እና ኦልሬዲ የቆረጥኳቸውን እያመጣው በየቦታቸው እያስገባል። በነገራችን ላይ ይህን ሁሉ ስራ የምሰራው ብቻዬን ነው። ይከብዳል። አንዳንድ ጊዜ ረዳት ቢኖር ይከብዳል። ግን ለእኔ ገንዘብ ሴቭ አድርጋለሁ ራሴ ስሰራለሁ። ፕላስ ደግሞ በብዛት የምሰራው የራሴ ቤት ስለሆነ ሰው ቀጥሬ ምናምን ሲሆን ቤቱን ፍሊፕስ አድርገው መልሼ ስትሰጠው ወይም ደግሞ ሳከራየው ብዙ ገንዘብ ላው ላይ ወጥቶበት ነው መጨረሻ ላይ የሚለው እና እንደዚህ ራሴ ስሰራው በጣም ሴቭ አደርጋለሁኝም። ለራሴም ስራ ፈጠርኩ። ለሰዎች እየከፈልኩ ስራው ቤቱን ቶሎ የሚጨርሰው ይችል ነበር። አሁን ቅድም ያልኳችሁ ትላልቅ ቦርዶች የሉም 2x10 የሚባለው ያልኳችሁ እነሱ እዚህ ጋር ለእነሱ የሚያርፉበት ቦታ የቆረጥኩበት ቦታ ላይ አምጥቼ ቁጭ አደርጋቸዋለሁ። ከዛ ይታሰራል። በረንዳው እያለቀ ሲመጣ ሲያልቅ ሞር እየገባችሁና እያለቀ ለምን ይሄ እንደተደረገና ሞር እያገባችሁ ይመጣል። እዚህ ጋር እንደምታዩት የምሰሶዎችን ውሃ ልክ እየጠበቅኩኝ ነው። ወደ ግራ ነው ወደ ቀኝ ነው እንጂ ወደ ቤቱ ውሃ ልክ ብዙ መጠበቅ አይቻልም አሁን። ምክንያቱም ከላይ ቦርዶች ናቸው ውሃ ልክ የሚያስጠጣ ቦርዶች ሳይሆን ጣውላ እና እዚህ ጋር ግን ያው ውሃ ልክ ወደ ግራና ቀኝ የሚለውን ውሃ ልክ አስተካከልኩኝ። ሁለት የተያያዘ በረንዳ ነው እዚህ ጋር የሚሰራው እና በአንድ በኩል ያለውን አሁን ሰራሁት። በሌፍት በኩል በግራ በኩል ደግሞ ያለውን ቀጥሎ እሰራለሁ። ስራ ስትሰሩ ውሃ ልክ መጠበቅ ፕሮፐር ቱልስ ማነው ትክክለኛ ብሎኖችን መጠቀም በጣም ወሳኝ ነው። ስፔሻሊ ቤት ላይ በጣም ወሳኝ ነው። መስመር እየያዘ ነው። ምንም እንኳን ብቻዬን ቢሆን የምሰራው መስመር እየያዘ ነው።
እና ይሄኛው የመጀመሪያው በረንዳ ጫፉን እየጨረስኩት ነው። በአንድ በኩል እያስገባውለት ነው። ያው ካያችሁ ከቤቱ ላይ ተነስቶ እዚህ ጋር መጥቶ ከላይ ነው የተቀመጠው። ምክንያቱም በረንዳው ከላይ ሰዎች ሲሄዱ የሚያርፈው ቦርድ አላል እሱ የሚያርፍበት ጣውላው ማለት ነው። ከሱ ስር ደግሞ ያስቀመጥኩት ሁለቱ ደብሎቹ እነሱን ይሄን የሚሸከሙ ናቸው። ደብል የሚሆኑበትና ሁለት ደግሞ 2x10 የሚሆኑበት ሰፋ ያለ የሚሆነው እነዚህ ነው እንዳይሰራ። እዚህ ጋር ደግሞ በቀኝ በኩል ያለውን በረንዳ ወረድ ብዙ ነገሮች ስለሰራሁኝ ከሱ ቀጥታ ውሃ ልኩን ጠብቆ ወደዚህ የሚመጣው መስመር እየሰራው ነው ያስተካከልኩ ነው ማለት ነው። ውሃ ልክ አስተካክላለሁ፣ ምልክት አደርጋለሁ። ይሄኛውን መሰሶ አነሳና መልሼ ቁመቱን አሳጥረዋለሁ። ስለሆነውን አሳጥረዋለሁ። ከስር የሚገቡ ትላልቅ 2x10 የሚባሉት ቦርዶች የሉትም ጣውላዎቹ እነሱ የሚገቡበትን ቦታም ቆርጣለሁ። ከዛ መልሼ ያቆመውና አስረዋለሁ። ዋናው ቁፋሮና ሲሚንቶ ከተደረገ በኋላ ይሄ ፍሬሚንጉ ምናምኑ የሚረዳችሁ ሰው በተለይ ነው የሚያፈጥልኝ። አሁን የሚገርማችሁ ስራ አለ ላይ መደርደር ጣውላ በእግራችሁ የምትሄዱበትን እስከ መስራት ድረስ በአንድ ቀን የሚያለቅ የሚችል ስራ። ምክንያቱም ይህ እስኪደርቅ ምናምን ሲሚንቶ እስኪደርቅ ምናምን የሚባል ነገር ስላሌለው ቀጥታ በቃ እንዳለ ሰሶችን አቁማችሁ ከላይ ርብራቦችን ሰርታችሁ ምናምን በአንድ ቀን መጨረስ የምትችል ስራ እና እዚህ ጋር ወረድ የውሃ ልክ ቼክ እያደረግኩኝ ነው። ውሃ ልክ ፐርፌክት ሆኖ ትክክለኛ ነው። እዛ ምን አደርጋለሁኝ የሚቀጥለው ወደ ርብራብ እንገባለን ማለት ነው። አሁን ርብራቦቹ ወይም ደግሞ ጆይስት በእንግሊዝኛ ጆይስት የሚባሉት 16 ኢንች ተራርቀው ነው የሚቀመጡት። ኤቭሪ 16 ኢንች ነው መቀመጥ ያለባቸው እና ምልክት ታደርጋላችሁ። ከዛ በስኳርዳ ነው እንትኑ ውሃ ልክ ቀጥ ብሎ ሊቆም፣ ስለዚህ እንዳይጣመም። ሲጣመም ላው ላይ ስትሄዱበት ወደ ጎን እየተሻፈፈ ሊሄድ ስለሚችል ቀጥ ማለት አለበት እና ቀጥታውን በዚህ በእንትኑ ምልክት እያደረጋችሁ ስታስቀምጡት በሱ ቀጥታ ላይ ታስቀምጣላችሁ ማለት ነው። በሴም ሜጀርመንት በዚህኛው በኩል አሻግራችሁም ምልክት ታደርጋላችሁ። አሁን የሚቀጥለው ርብራቡን መስቀል ነው። የመጀመሪያ ኮርነር ላይ ያለችውን የምትሰቅሉት በዚህ አይነት መስቀያ ነው። ምክንያቱም ማሰር አትችሉም። ቀጥሎ ያሉት ግን በዚህኛው ነው የምታስሯቸው። ምክንያቱም ብሎኑን በግራና በቀኝ ማሰር ትችላላችሁ። ያኛው ግን መጀመሪያ ነው መስቀያውን የምትሰቅሉት ማለት ነው። ለመምታት ስለማይመች ዳር ላይ ስለሆነ አሁን ጆይስት ፍሎር ጆይስት የሚባሉትን እያነሳችሁ መደርደር ነው። መጀመሪያ ቀጥታ ከስር ሌጀር ቦርድ አለ አይደል? ዋናው ቤት ላይ የታሰረው ከስሩ ውሃ እኩል አድርጋችሁ በአንዳንድ ብሎን ታስሩታላችሁ። ኢቭን አድርጋችሁ ማለት ነው። ከዛ በኋላ መስቀያውን ማስገባት። አንዳንድ ሰዎች መስቀያውን ሰቅለው ላው ላይ ቦርዱን ለማስቀመጥ ይፈልጋል። እሱ ትንሽ ይጣመም ይችላል። መጀመሪያ ቦርዱን አሳችሁ ከዛ መስቀያውን ማስገባት። ከዛ መስቀያውን እንደምታዩት እንደዚህ አይነት ነው። ከስር እያስገባችሁ በአንድ በኩል ቀጥ አድርጋችሁ ቦርዱን አሳችሁ፣ በዚህኛው ደግሞ ገፍታችሁ ታስሩታላችሁ። ታይት ሆነ ጥብቅ ያለ የሆነ ስራ ይሆናል ማለት ነው። ይሄ ራሱ ደግሞ ትክክለኛ የሆኑ ብሎኖች አሉ ለሱ መጠቀም ያለባቸው። ትክክለኛ ብሎን ካልተጠቀማችሁ ኢንስፔክሽን ግምገማ ፌል ነው የምታደርጉት። እነኚህ ብሎኖች እዛ ጋር የታሰሩበት ብሎኖች ዲስክሪፕሽን ላይ አስገባቸዋል እያንዳንዷን ማለት ነው። መጨረሻ ላይም እና መጨረሻ ላይ ነው ማስገባቸው ብሎኖች ምናምን የምትጠቀሟቸው። ይሄ ኪ አሁን ይሄ የሚታዩ ጥቁሩን ብረት ሁሉን ነገር አስገባላቸዋል መጨረሻ። አሁን ፍሬም ተደረገ። በቃ የሚገርማችሁ ነገር በረንዳው ፍሬም ሆኗል። ምሰሶ ቆሟል። ከስር እንደምታዩት ፉተር አለው። ብረቱ ተገናኝቷል። ነገር እንትን ብሏል። ፍሬም ሆነ ማለት ነው በረንዳው። አሁን ከላይ ርብራብ ሲደረግበት የመሰለ ነው እንትን። ይሄ በጣም ጠንካራ ነው። ይሄ አሁን ኢንስፔክሽን ግምገማ በደንብ ነው የሚያልፈው። በቃ ባንካለም ነው የሚችል። ከቤቱ ጋር ስታገናኙት አንድ ነገር ሳረሳ ነገራችን ፈልገው ኮድ የሚያዘው እንትን አለ። ከቤቱ ላይ በረንዳው ተገንጥሎ እንዳይነሳና እንዳይወድቅ የሚያደርግ ኮድ በኮድ የታዘዘ ብሎን አለ። እነኛም ብሎኖች እዚህ ጋር መታችሁ ከቤቱ ጋር አብራችሁ ደግሞ ተጨማሪ ሌላ ብሎኖች ናቸው። ቀደም ያልኳቸው ባለ 4 ኢንቾቹ ሌሎች ናቸው። ይሄኛው ምንድነው መጨረሻ ላይ ዲስክሪፕሽን ላይ ማስቀምጥላችሁ ዴኮ ካለቀ በኋላ ማሰር የምትችሉት ነገር ነው። ከቤቱ ወደ ቤቱ በ6 ኢንች ወደ ውስጥ ገብቶ የሚያስር ብሎን ነው። ትልቅ ብሎን ነው እና ከዛ ደግሞ የሆነ ማቀፊያ አለው። በማቀፊያ ውስጥ አልፎ ቤት ውስጥ ይገባና 6 ኢንች ይታሰራል። ማቀፊያው ደግሞ ዴኩ ላይ ይታሰራል። ስለዚህ ዴኩ ከቤቱ ተገንጥሎ እንዳይሄድ
ተጨማሪ ሴፍቲ ነው። አሁን እዚህ ጋር ብሎ እየታያል ትልቅ ብሎ ይታያል። ሰርክል ያደረጉት እንደዚህ ነው የሚታሰብ እና በአንድ በኩል ያለው ዴክ ላይ 4 በዛኛው በኩል ያለው ላይ 4 ያለው ማለት ነው እንደምታዩት። ይሄ ኮድ ነው። ይሄን ካላደረጋችሁ ሴፍቲ ግምገማ አታልፉ። ሁለተኛ ሌላ ደግሞ ሜንሽን ሳላደርግ የረሳው ሌጀር ቦርድ የሚባለው ከላይ ፍላሽንግ የሚባል የሆነ ከፕላስቲክ የተሰራ ኤል ሼፕ አለ። የቤቱ ግድግዳ ማገር ስር የሚገባ ፍላሽንግ አያችሁ እዛ ጋር እሱ ያስፈልጋል። ሌላ ደግሞ ሄሪኬን አሁን ንፋስ መጥቶ ቦርዱን ከስር በረንዳው ከስር ብድግ አድርጎት ለማንሳት ቢሞክር እንደዚህ ሄሪኬን ታይ የሚባሉ አሉ። እነዚህ ሄሪኬን ታዮችን ታስገባላችሁ ማለት ነው። ደረጃ የሚያርፍበት ቦታ ላይ ያለው እንደዚህ በተጨማሪ ብረቶች እንጨቱ ተገንጥሎ እንዳይወድቅ በውስጥም በውጭም ታስሩታላችሁ። ደግሞ በጣም ስትሮንግ የሆነ ጠንካራ ፓዲዮ ይኖራቸዋል ማለት ነው። እና ይህንን ካደረግን በኋላ አሁን በሚቀጥለው ምንድን ነው የምናደርገው? አሁን የሚቀጥለው ርብራብ ከላይ ማድረግ ነው የሚቀጥለው ስራ። ለርብራብ የሚሆኑ ቦርዶችን ጣውላዎችን እዚህ ጋር ወረድ ገጥቼ ተከምረው ነበረ። እነሱን እያነሳው ከላይ ልካቸዋለሁ። በጣም ብዙ ርብራቦች ናቸው፣ ጣውላዎች ናቸው። እያንዳንዱ ናቸው ወረወራለሁ ማለት ነው። ይህ ስራ በነገራችን ላይ ፊዚካል እና አድካሚም ሊሆን ይችላል አንዳንድ ጊዜ እና ለዛም ነው እኔ እንደውም ባለፈው እረፍት ለመውሰድ ኢትዮጵያ ሄጄ ነበረ። ጥሩ ጊዜ ያሳለፍኩ። እንደው በዚህ በግራ በኩል እያጥፍላችሁ ያደረኩት እና ሰርግም ነበር ምናምን ሲያገባ ጥሩ ጊዜ ነው። ሁሉ ነገር ኢትዮጵያ የኖርኝና ኢትዮጵያ ስለዚህ ተበልጨት የመርብስ ኢትዮጵያ አልኩኝ። እንደው በቃ ሀገር ምንም አለ ሀገር እያልኩኝ ነበር። ኢትዮጵያ እጅ በጣም ደስ የሚል ያሳለፍ ማለት ነው። ናይስ እግዚአብሔር ይወዳታል ኢትዮጵያ እና እንደዛ ነው። አሁን አላበዛባችሁም። እዚህ ጋር የምታዩት ምንድነው ርብራቡ ከላይ ያለው ጣውላዎችን እንትን እያልኩኝ ነው። እዚህ ጋር ያው ለምታዩኝ ከላይ የሰራው ነው ርብራቡን ጣውላ እያረከብኩኝ ነው። ጊዜ ይፈጃል ስራ። ቀስ እያላችሁ ከስር እኔ ፕሌሊስቴን ሙዚቃዎችን እየሰማችሁ እስኪ ጎንበስ ቀና እያልኩ ስሰራ ስፈጋ ስደክም ይሁኝ ጥግደራ ከላይ መጥተህ ዝም ብለህ ቁጭ ብለህ እንትን ማለት አትችልም። ሜኒኩር ምናምን ጥፍርን ቀለም እንትን ነው ፔዲኩር እየገባ ምናምን አሮ ነው ጥሩ ሊሆን ይችላል። አንዳንድ ሰው ምንም እንደዚህ ስፈግ ካልሰራሁኝ በጣም ኢትዮጵያ ሄጄ እንዳልኳችሁ እንዳያችሁት ወደ 6 ኪሎ ነው የጨመርኩት። 4 እና 5 ኪሎ ጨምሬ ነው የመጣው። ወፍሬ ነው የመጣው። ስጋ ቆርጠ ስጋ ሽየጋ ምናምን ገዛ ዙረት እና አሳ እና ምናምን ተስዬ ምን ቀሩ እና ያ እንደዛ እንትን ሀገር እናት ሀገር ተዳበረ እንደው እያማረበት ነው እየመጣ ነው። ጸዳ ጸድ እየሆነ ነው። እስጋ ዛሬ እንደውም ቀኑ ፀሐይ ነበር። በጣም ፀሐይ ነበር። በጣም እያቃጠለ ነበር። በሰሩ ካቶ ግን እንደምታዩት እያፈጠረ ነው።
ብሎኖቹ ይሄ ለተቀቀለ እንጨት የተሰራ ብሎን ነው የምጠቀመው። ኦብቪስሊ ቤት ውስጥ ወይም ደግሞ ውስጥ ኢንቴሪየር ብሎኖችን መጠቀም አትችሉም። የተቀቀለ እንጨቱ ራሱ የተቀቀለ ስለሆነ ብሎን ይበላዋል። ሁለተኛ ደግሞ ዝናብ እርጥበት ሲያገኘው ብሎን ይበላቸዋል። ስለዚህ በዚህ ተብሎ የተሰራ ብሎን አለ። በሱ ይታሰራል። በየቦታው ታስራላችሁ። እያንዳንዱ ጆይስት ላይ ብታስሩት ይመረጣል። ካልሆነ ግን አንድ ዘሎ አንድ ሁለት ብሎ ነው በዛና በግራና ቀኝ ሁለት ቦታ መሀሉ ላይ ብላችሁ ካሰራችሁት ሊያብጥ ይችላል። እያማረበት ነው። ይሄ በዚህ በኩል ቀኝ በኩል ያለው በረንዳ ሩቡ ተሰርቷል። ግን አነቀር ሩቡ ነው አልተሰርቷል። ከዚህ በኋላ ደግሞ ሞል እየቀለለ ነው። መስመር ይዟል። እየፈጠነ ነው ራሱ አንድ ሃንዲማን የሆነ ባለ አሁን ሚስቱ እየረዳችሁ ይጨርሳሉ። ይሄን በረንዳ የቆፈሩን ጊዜ አይፈጅም። ህጉን ማወቅ ነው። በቃ ህጉ ምንድነው? 42 ኢንች ወደ መሬት ትቆፍራላችሁ። በሲሚንቶ ትሞላላችሁ። ከላይ ብረቱ ታስቀምጣላችሁ። ብረቱን ሊንኩ ላይ አስቀምጥላችኋለሁ ከአማዞን ላይ የሚሸጥ ሌላም አለ። ሁሉ ዲኮ የሚሸጥም አለ። መጠቀም ትችላላችሁ። ከዛ ፖስቱን 6x6 አሁን ህግ ነው። 6x6 መግዛት አለባችሁ። 6x6 ትገዛላችሁ፣ ታስራላችሁ። እና አንዳንድ ዴኮች ደግሞ ወይም በረንዶች እንደዚህ ላይ ከፍ ያሉ አይደሉም፣ ማጠር ያሉ ይሆናሉ። ከስር ዝም ብለው በአጭር የሆኑ ይሆናሉ። እና ባልና ሚስቶች አብረው መስራት ይችላሉ። ቱልስ ብሎን ማሰሪያ ካላችሁ ከበቂ በላይ ነው። ብዙ ነገርን በሱ ማሰር ትችላላችሁ። እንደውም እኔ የሆነ ሰው ይህን ቪዲዮ አይቶ በረንዳ ሰርቶ ከስር ኮሜንት እንዲያደርግ ይፈልጋል። እና አድቫይስ ከፈለጋችሁ ደግሞ ኮሜንት ላይ ጻፉልኝ፣ ይነግራችኋለሁ። የሚጠየቅ ጥያቄ ካላችሁ እዚህ ጋር ደርሰናል እያደረግን ነው ምንድነው ህጉ ምናምን ካላችሁ እያንዳንዱን ይሄ አሁን ተገምግሞ ያለፈ በረንዳ ነው። ገባችሁ? ተገምግሞ ህጉን ሁሉ ነገር ተከትሎ ያለፈ በረንዳ ስለሆነ ከጠይቃችሁ ማለት እነግራችኋለሁ። አስፈላጊ ከሆነ ደግሞ እናንተ ያላችሁበት ቦታ ላይ የእናንተን ሀገር የእናንተን አካባቢ ስቴቱን ህግ ኦንላይን ቼክ አድርገን ልነግራችሁ እችላለሁ። እንደዚህ አድርጉ እንደዚህ አድርጉ። እኛ ጋር አሁን ለምሳሌ ወደ መሬት 42 ኢንች ነው የምንቆፍረው። ብርድ ነው እዚህ አካባቢ ብርድ አለ። በረዶ ሲጥል ብርድ ያሌለበት አካባቢ ላይ 20 ኢንች በቂ ነው። በጣም ወደታች መውረድ ግዴታ አለ። ያም አለ። እና እንዴት ነው እየሰራው ነው? እዛ ጋር እያሾፍኩ ነው። ምንድነው እያፈጠነኝ አለ። ቀስ አለብን ነው የጎንበስ ቀና ላለው ነው ምን እየሰራው ነው። አሁን ከታች ቦርድ አልቆብኝ ወደ ላይ እየጨመርኩ ነው። ተገራ ይላል። ሙሉ ቀን ይፈጅ ይሄ ተገራ ለተጋቺ አንዷ ቦርድ ስንት ነበረች? 10 ብር ምናምን $10 በዚህ ጋር በዚህኛው በኩል 25 ቦርድ ነው የፈጀው። በሌፍት በኩል ደግሞ በግራ በኩል ያለው 28 እና 27 ነው የፈጀው። እቺ ጋር ራሱ ሂሳብ መምታት ትችላላችሁ። እነዚህ ቦርዶች ተአራ ከስር የሚሸከመው ጆይስት አለ አይደል? ይሄ ወደዚህ ከቤቱ ጀምሮ ወደዚህ የሚወጣው እዚህ ደግሞ ከስር ብራው ጆይስቱ 2x8 by 10 ነው። 2x8 ነው ለጆይስት የምትጠቀሙት። 2x8ቱ $17 ነበረ እያንዳንዱ። እዚህ ጋር ላይ ደብል ነው ያደረኩት። ጊዜ ደብል ላይ ግዴታ አይደለም፣ ግን ደብል ብታደርጉት ሞንስተር ጠንካራ ያደርጓል። ትሪ መደገፊያዎችን በደንብ ይይዝላችሁ። በዚህ ጋር 12 በልቷል ማለት ነው። በዛኛው በኩልም ሲሚላር ተመሳሳይ ነው ያለው። እያንዳንዱ $17። ይሄ ምሰሶ አንዱ ምሰሶ $36 6x6 by 8 በጣም እሱኛው ውድ ነው። ከዛ መስቀያዎቹ መስቀያ ጆይስት ሃንገር የሚባሉ ያለው ፎር ሳምቲንግ 4 ብር ከምናምን ናቸው እያንዳንዱ። ሌሎች መጨረሻ ላይ ዝርዝሩን ስለማስቀምጥላችሁ ዲስክሪፕሽን ላይም አስገባለሁ። ዝርዝሩን ማለት ነው ሞር ይቀላችኋል። ዲስክሪፕሽን ላይ ሲታይ እዚህ ጋር ቪዲዮውን አዳምጣችሁ ምናምን ማለት ለሰው ትርፍ ስራ መስጠት ነው። ዲስክሪፕሽን ላይ አስቀምጥላችኋለሁ።
የሚቀጥለው ስራ ሬሊንግ ሴፍቲ ነው። ያው ስትደገፉ እንዳትጎዱ የሚያደርጉ ሬሊንጉ ከእንጨት አለ የሚሰራው። ከእንጨትም በስራ ማድረግ ይቻላል። እንጨት አለ በፕላስቲክ የተሰራ ለምን ያፈጥናል። ያኛው እያንዳንዱ በብሎን አስራቸው ነው ምናምን የኛ ሞር ያፈጥናል። ሁለተኛ ውበት ይሰጣል፣ ያሳምራል በረንዳው። እነሱ የሚጠቀሙ እስከኮነ እንደምታዩት መቁረጥ አለ። Now every breath I take has your shadow inside. Even time feels slow when you're not by my side. You became more than love, more than thought, more than name. You became the quiet that burns like a flame. I don't chase what I feel, I just fall into you like a river, forgetting everything it knew. And I tried to resist, but resistance was gone because something this deep was already born. በዚህ በኩል ያለው በቀኝ በኩል ያለው በረንዳ አለቀ። አሁን በግራ በኩል ወዳለው ለሚሄድ ነው። እዚህ ጋር የረዛዘሙትን በቸዋለው ከላው ላይ ተቆርጦ ይወድቃሉ ይባላሉ። በግራ በኩል ያለው እስኪ እንደምታዩት እስኪ እንዳፈጠጠ ነው። ደግሞ እናፋጥናለን። You don't feel like a moment, you feel like forever, like something my soul refuses to sever. Even if life tries to rewrite what is true, I'll still find my way back to you. በግራ በኩል ያለውም እያፈጠነኝ ነው፣ እየሄደ ነው። ያው እዚህ ጋር ሙሉ በሙሉ እያሳያችሁ እጃቸውን አላካትም ዞር ይሆንባችሁ። ስለዚህ በመጀመሪያ ዙር ላይ ለሰራሁት እንዳያችሁት መጀመሪያ በረንዳ ላይ በዚህ በኩል ያለው ላይ ተመሳሳይ ነገር ነው። ፋይናል ያልቀረ እዚህ ጋር እንደምታዩት በግራም በቀኝም ያለው በረንዳ ሁለቱም ተለቀፈ፣ አለቀ ማለት ነው። ቦርዱ ከላይ ተመታ፣ አለቀ። የሚቀጥለው ስራ ጸዳትን ሲጠርጋቸው ዳራን አድርጎ ይመረጣል። ግን የሚቀጥለው ምንድነው? ሬሊንግ የሚባለው መደገፊያው ነው የሚሰራው። እስካሁን ደረጃ የለንም። ከላይ ሮራ ባልቋል፣ ነገር እንትን ብሏል። የሚቀረን ምንድነው? ሬሊንግ መደገፊያው ከፕላስቲክ የተሰራው እሱ ይጀምራል። እነኚህ ሬሊንጎቹ ሌላ ዳ ክሬዚ በፕራይስ ይሄ ስሊቭ አሁን የፖርት ስሊቭ $12 ነው። ታመጡና መደገፊያው ብዙ ጊዜ ከረቀበና ከበሰበሰ ለሴፍቲ ጥሩ ስለማይሆን ቢሸፈን ይመረጣል እና እሱን በፖስት ስሊቭ ተሸፍኖታላችሁ ማለት ነው። ከዛ ይሄ ሬሊንግ ዋለ መደገፊያው ኦልሬዲ ተገጣጥሞ እንደዚህ ነው የሚመጣው። ክፍተት ለክታችሁ ካዘጋጃችሁለት በኋላ ወስዳችሁ ግጥም ማለት ነው። እሱ ብራኬቶች አሉ ማሰሪያ፣ ብራኬቱ ለብቻ ነው የሚሸጠው። እሱን ገዝታችሁ መታችሁ ለመግዛት ብትሞክሩ አይሆን። ይሄን ብራኬት ለብቻ መግዛት አለባችሁ፣ ማሰሪያውን ማለት ነው። ይሄ $18 ነው ብራኬት። ብሎኖች አሉት። ብሎኖቹ ደግሞ ጭንቅላታቸው ለየት ስለሚል ለነሱ ማስሪያ የሚሆን እሱ እንትን መግዛት አለባችሁ ለሱ የሚሆን። ብዙ ጊዜ ከዛው ሆም ዲፖ እና ወይም ሱቅ ያላችሁ ከጭንቅላቱ ጋር ማች የሚያደርግ የስክሩ ሴክሽን ሄዳችሁ ብትገዙ ይመረጣል። እና እዚህ ጋር የመደገፊያው ራሱን የቻለ ሙሉን አለ። እንትኑ ደግሞ ለየንጨት ተገላችሁ። አሁን እዚህ ጋር እያደረግኩ ያለሁት ምንድነው? ብቻዬን ስለምሰራ መደገፊያውን እዛ ጋር ወስጄ ልለካ ስለምንስል ወደዛ ያመልጠኝና ሊወርቅ ይችላል እና ቴፕ አድርጋለሁ። ቴፑን እንዲጠቀም ሁሉም ጋር ልጠቀሙ፣ ግን ብዙ ጊዜ ይጠቀማል። አሁን ይሄ የምታዩት 6 ጫማ ቁመት ያለው ወደ ጎን ወደ ላይ ከፍታው 36 ወደ ጎን ደግሞ ስፋቱ 6 ጫማ የሆነ ሬሊንግ ነው። እኔ ይህን በገዛሁበት ሰዓት $57 ነበረ። አሁን ይጨምራል። ባለ 8ቱ 76 አካባቢ ባለ 8 ጫማ 8ም ማድረግ ይችላችሁ። ይሄ 8 ስፋቱን 8 እያደረጋችሁ ባለ 8 ማስገባት ይችላል። እኔ ግን 8 ካደረኩኝ በአንድ በኩል ያለችው ስለምጣብ ሁለት ቦታ ከፍዬው 6 ነው ያደረኩት። በጣም እንትናለው ምልክት ታደርጋላችሁ። ብዙ ቴክኒካል ኢንስትራክሽን አለው ነው ላይ ኢንስትራክሽን እየተከተላችሁ ከሰራችሁ ብሎን ማሰር የሚችል ሰው፣ ድሪል መጠቀም የሚችል ሰው ማንኛውም ሰው መስራት ይችላል።
ትንሽ ታይም ኮንሱሚንግ ነው፣ ግን መስራት የማይሰራ ነገር ነው። አሁን ቁመቱ ሲረዝምባችሁ ይሄ አንግል ግራይንደር የሚባለው አለ አይደለ? ይሄ ሴራሚክ ምናምን የሚቆረጥበት በሱ መቁረጥ ትችላላችሁ። ካልሆነ ደግሞ ሬጉላር መጋዝም በዚህ በሰርኩላር ሰው አለ በሱም መቁረጥ ትችላላችሁ። ግን ቀስ ብላችሁ ስለሚፈናጠር ሴፍቲ ክላስ አይነት ቱል አድርጋችሁ ወደ ጎን ቁመቱን ማሳጠር ካስፈልጋችሁ ትቆርጡታላችሁ። ከዛ ሃርድዌሮችን እንደዚህ ታስገባላችሁ። እንደምታዩት ከላይም ከታችም እንደሚያስፈልግ ያው ብሎኖች ይመጣሉ። አጠራጠር ያሉት ከስር በሚሆኑት ለስረኛው ነው። ረጃጅሞቹ ከላይ ብረቱ ወይ አሉሚኒየም ነው አለ የሚመጣ እሱን የምታስገቡበት። ኢንስትራክሽኑ ላይ ሞር ክሊር ነው። ኢንስትራክሽኑን ከተከተላችሁ ይሄኛው ብዙ ማይከብድ። ውሃ ልክ ከላይ መጠበቅ አለባችሁ። እያማራበት መጣ ማለት ነው። ኦልሬዲ አንድ ገጠምኩኝ የሚያስፈልግ ነው። እዚህ ጋር አንድ ብሎን አስረያል። አንድ ጋር ከስር ወርጄ በመሰላል ነው ማስተዋል ተጣጣሚ ለማሰር ስለማይኝ ከስር ማስር ያለው ከላይ ታስሯል። እኔ እንደምታዩት በማለት ጀመረ ማለት ነው። ደረጃ ነው። ከላይ ደግሞ ክዳሮች አሉ። እዚህ ጋር ለውበት የሚሆኑ ይከደኑ ፖስቱ ስል ያለበስኩት ፖስት አላል እሱ ነው የሚሸፍንበት ክዳሮች አሉ። አሁን እዚህ ጋር የምታዩት የደረጃውን እንጨት ልቆርጥ ነው። 2x12 12 ኢንች ስፋት ያለው ቢሆን ይመረጣል። 12 ኢንች ስፋት ያለው ቦል 2x10 ቁመቱ ደግሞ እንደ ደረጃቸው ርዝመት ይወስነዋል። 8 ጫማ 10 ጫማ 12 ጫማ ርዝመት ያለው ትገዙና አንድ ኦልሬዲ ፕሪካት የሆነ የደረጃ መወጣጫ እንደዚህ ሼፕ ያለው አለ ሱቅ የሚሸጡ ብዙ አሉ። አንድ ትገዙና እንደዚህ አምጥታችሁ ስራ ቦታ እዛው ሱቅ እያላችሁ ምልክት ማድረግ ትችላላችሁ። ወይም ስራ ቦታ አምጥታችሁ እንደዚህ ሼፕ ቅርጹን ታወጡበትና ያንኛውን እንጨት ትመልሳላችሁ። እኛ ጋር ጋዛስቶ መመለስ ስለሚቻል አትጠቀሙት እንጂ መመለስ ስለሚቻል እንደዚህ ምልክት ሰርታችሁበት ትመልሳለ። አሁን እና ምልክት አድርጋችሁ ትቆርጣላችሁ። ከዛ የደረጃ መወጣጫ ሬሊንግ ሃንገርስ አሉ መስቀያዎች፣ እነሱን እዛ ደረጃ የተቆረጠውን ደረጃ የሚሸጥበት ቦታ አሉ። እና ከዋናው በረንዳው ላይ ተያይዙና ትሰቅሉታላችሁ ነው ላይ የሸነሸናችሁትን እንጨት ማለት ነው። ሁለት ግራና ቀኝ ማድረግ ይቻላል፣ ግን ብዙ ጊዜ አይመከርም። ሶስተኛ መሀል ላይ መደረግ አለበት። ምክንያቱም ወፍራም እንጨት እንትን ካልሆነ እንደዚህ የሆነ የመናጥ ባህሪ ላይ አክቹዋሊ 3 ማድረግ አለባቸው። ያው እንደምታዩት ዙሪያውን በሲሚንቶ ያስተካክሉት ለዘርፈው ነው ያደረኩት። ሁሉ መሰራው ብቻዬን ነው። አንበሳው እኮ ነኝ። እናንተ ሊጨብጨብ ላጨብጭብ ምን ይላል? ሲሚንቶ ኮንቸራው አሁን ደረጃውን ኦልሬዲ ሩብራውን ስለመታውት የሚቀጥለው ፍላሽ ከስር ወደ ላይ ስትሄዱ የሚታዩት ፍላሾች ይመጣሉ። ይህ በረንዳ አለቀ ማለት ነው። ነው ሬሊንጎቹ ግራና ቀኝ መደገፊያዎቹ ልክ ያኛው ከላይ እንደመታወት የደረጃ ስቅቱ ኢንስቲትዩቱን ሰርቼዋለሁ፣ ተሰርቷል። እሱን ስቀርጸው አላሳየሁም ነበረ ያንቀረጽኩ፣ ግን መደገፊያው ከላይ እንድትሰራ የተለየ ነው። ማቃፊያዎች አሉት። በዛላችሁ መስራት ትንሽ ቴክኒካል ተሰራ ነው። እዛ አለቀ ማለት ነው። ጸዳ ይደረጋል። አካባቢ ትንሽ ቆሽ በኋላ አቃታለሁ። This behaves when your name is in air like love builds its language from silence and prayer. I stop asking questions when you enter my mind. Some truths don't explain, they just realign. Every drum in my chest starts to follow your name like chick-chick, a rhythm that never feels the same. You don't feel like a moment, you feel like forever, like something my soul refuses to sever. Even if life tries to rewrite what is true, I'll still find my way back to you. አፈጠነኝ ነው የሚባለው። አለቀ ምንድን ነው ፈጠነኝ? ጀት ነኝ እንዴ? ጀት እኮ ነው በረርኩኝ ይላል። እና ይህን በረንዳ እንዴት አያችሁት? ይህን የመሰለ በረንዳ
አንድ ሰው ብቻውን ሰርቶ ከጨረሰ እናንተ ባልና ሚስቶች ወይም ደግሞ 2-3 ሆናችሁ ጓደኞቻችሁን ጠርታችሁ መስራት የማትችሉበት ምክንያት ምን አለ? ፈታ ትሉበታላችሁ፣ እዚህ ጋር ኩካውት ታደርጋላችሁ፣ ትዝናኑበታላችሁ እና ስሩ እስኪ እናንተም። አሁን እንደዚህ ከተሰራ በኋላ ይሄ ከላይ ርብራቡ የተመታው ቦርዱ ጣውላው ማለት ነው በጣም ስላልደረቀ ተቀቅሎ ስለነበር ስላልደረቀ ከደረቀ በኋላ ቀለም ይቀባል፣ ወይ ዘይት ይቀባል ወይ ቀለም ይቀባል። ከዛ አለቀ ማለት ነው። በቃ ፏ አለ አማረበት ይባላል እዚህ ጋር። እና ሰብስክራይብ ያላደረጋችሁ አድርጉ። እዚህ ጋር ወዳችኋለሁ።